ካላደረግሽው ሰው የፈለገውን ብልሽ ምን ያስጨንቅሻል እንዴ ለምን ያስጨንቃትም ቆይ እምትኖረው ከሰው ጋር አይደለም እንዴ እና ከሰው ጋር ይኖርች እንደሆነ ሰው ያልሆነችው ነሽ ማለት ቁጥር መነፍረቅ አለባት እኔ እንደዛ አላልኩም ግን ሰው የሰው ስም ካጠፋ አስቀድሞ አፉን ማዘጋት ያስፈልጋል ስለምን አፍ ማዘጋት ነው የምታወሩት ሴትየዋ እኮ ከሳለው ብላለች ከሳለው ታዲያስ ከስሻለው ብላኛለች እኮ ወይ እናቴ ጉዲሽን አልሰማሽ እንዴ ቆይ ከርቼ ሌላ ማከክልሽ ነው እናቴ ዩናቴ ቆይ እናቴ ጉዲሽን አልሰማሽ አይበቃ ባላደረግሽው ነገር ምን ብላ ነው የምትከስሽ እኔ ምን አባት ያውቄ ደግሞ ምስክር አለኝ ያለችው ጠበቃዬ ጧት የክስ ወረቀቱን ይዞ መጥቶ ፊትሽ ላይ ይለጥፍልሻል ተዘጋይተሽ ተብቂ ነው እኮ ያለች የፈለገችውን ታምጣ እንዴ እሷ ብቻ ናት እንዴ ጠበቃ ያላት አንቺም ጠበቃሽን ይዘሽ ተቀርቢያለሽ የፈለገችውን ታምጣ ምን ደሞ የምን ጠበቃ ነው ባላደረገችው ነገር ገንዘብ ተከፍሎ ጠበቃ ሊቀጠር ነው አረኛ ገንዘብ አንከፍልም እንዴ ስንት ነገር ያደረገችለት ገንዘብ ክፈሉ ሊለን ነው እኔ አልተገለጠልኝም በዚህ ኑሮ ውድነት ጠበቆች በነፃ መቆም ጀመሩ ዘመድ ሲሆን አሰገድ ጠበቃ የሚሆን ዘመድ አለሽ እንዴ የምን ዘመድ እንዴ ከዘመድም ወንድም ነው እንጂ ኧረ እኔ ጠበቃ የሚሆን ዘመድ የለኝም ምንድነው አንቺ ሰው ማራቅ እንደዚህ ሙሉ ቀን ወንድምሽ አይደለም እንዴ ሙሉ ቀን ምን ተስኖት ነው ሙሉ ቀን የኛው ጉድ አውና እኮ ጠበቃው ሙሉ ቀን የኛው ይሄን ጉድ ነው አውና የፈለገችውን ይዛት አፋፋቸውን ብሎ አፋቸውን ያዘጋልሽ እንዳፈት ያድርግልኝ እሱማ ከሆነ ነገሩ አልቆልሻል አጣ ችግራችሁ ምንድነው አትናገሩም እንዴ ምንድነው ሳይገባችሁ የቀረው ነገር ወይ ጉድ ችግራችሁ ምን እንደሆነም አታውቁትም ማለት ነው ማውቅማ እናውቀዋለን እኮ ችግራችን እኮ ግልጽ ነው እኮ ምንድነው ያው ችግራችንማ ስፖንሰር ነው አንበሳ በስንት አንበሳ ችግራችን ስፖንሰር ነው አለ አያችሁ አግኝቶታል በትክክል አግኝቶታል አጨብጭቡለት አዎ አንድ ሰው የአንድን ችግር መንስኤ ፈልፍሎ ሲደርስበት ሊጨበጨብለት ይገባል እና ለምን ይመስላል ስፖንሰር ያጣነው ስፖንሰር ያጣነው ለምንድን ነው ያው ግልጽ እኮ ነው ገለታ ያው ከዘመኑ ጋር የተያያዘ ነው ሰው ሬዲዮ ማዳመጥ ስለተወ መሰለኝ አረ ይመስላል አንተ አይመስልም ይቅርታ ገለታ የአየር ሰዓት እናመቻችላችኋለን ያልናቸው ሰዎች መጥተዋል ምን ልበላቸው ያንተ የአየር ሰዓት ከስንት እስከ ስንት ነበር ያው ማንንም እንደሚያውቅ በቃ የበስንቱን የአየር ሰዓት ስጫቸው እንዴት ምን እንዴት አለው ምን ታደርገዋለህ እንዴ እየቀለድክ ነው አዎ አይገርምህም የደላው ሙቀኝ ካላ ነው ሂጂ ልጄ የሱን የአየር ሰዓት ስጫቸው እንዴ ተው እንጂ ገለታ ቆይ እናቴ ምን ቆይ እንጂ ገለታ አለው ሂጂ እናቴ ሂጂ ምንድነው ገለታ ነው ፕሮግራም አዘጋጅቻለሁ እኮ አትለኝም ታዲያ ስፖንሰር አለው አይደለም ከየት ይመጣል ከሌለውማ ቋንጣ አድርገህ ስቀለው ቋንጣ ስፖንሰር እስከምታገኝ ድረስ ዘልዝለህ ስቀለው
ምንድነው ወይ ማለት አንተ ነህ እንዴ በስዬ? ሌላ መጠብቂው ሰው አለ እንዴ? ምን ማለት ነው? አይደለም መጀመሪያ ወይ ያልሽ ዝም አልኩ። አንተ ነህ እንዴ ካልሽ እኮ ሌላ መጠብቂው ሰው አለ ማለት ነው። በስዬ ደህና ዋልክ? ምን ሆነ ነው? ምን ሆነ በስዬ? ምንድን ነው የሆንከው? ወሰዱብኝ። ምንህን ይወስዱታል? የአየር ሰዓቴን ነዋ። ማለት መውሰድ ማለት ውስድ እስከ መጨረሻው? ምንድነው የምታሟርችው እንዴ? እስከ መጨረሻው እንዴት ይወስዱብኛል? እኔ ጥያቄ እኮ ነው የጠየቀው። ውስድ ካረጉት እኮ በቃ ተባረርኩ ማለት ነው። ለነገ ነው ወይ? ለነገ ነው እንዴ በስዬ? ጥሩ አጋጣሚ ነው ብዬ ነው። ለምኑ? እኔ ለስራ ፊልድ ስለምወጣ ልጆቹን ትንከባከብልኛለህ። ጥሩ አጋጣሚ ነው በስዬ። እኔ ጭራሽ አልመጣልኝም ነበር። እድለኛ ነሽ፣ ገጠመልሽ። በጣም ኧረ እንኳን ወሰዱልኝ። ኧረ እኔ ልጆቹን እንከባከባለሁ። እኔ ይሻላል። አንዳንድ አጋጣሚዎችን አትጥላቸው። በጣም ተመስገን ነው እንጂ ሌላ ምን ይባላል? አዎ በእኔ በባልደረቦቼ ፊት መዋረድ ለአንቺ የስራ እድል ከገጠመልሽ ጥሩ አጋጣሚ ነው እንጂ ሌላ ምን ይባላል? ተመስገን ነው። እየቀለድክ ነው እንዴ አንተ? እንዴት? አንቺ ምን አለብሽ እናቴ? አንቺ አዛዥ የለብሽ? ናዛዥ አይምሰል ወንድሜ። በህይወት እስካለ ድረስ አዛዥ ባይኖርብህ ነዝናዥ አይጠፋም። ሱፐር ማርኬት እቃ ለመግዛት ዞር እያልኩ ነበር። ምን አይነት እቃ ነበር የምትገዢው? ያው የቤት አስቤዛ ነው፣ ሽንኩርት፣ ዘይት። አሰገድ፣ ይሄ ቀላል ነገር አይደለም። ይሄን እንጌት በቀላሉ እንድናሸንፍና ከፈራ ነው ከርቸሌ መዳን ከፈለግሽ ለማቀረብልሽ ጥያቄዎች ተገቢውንና እውነተኛው መልስ መስጠት አለብሽ። ሶማሌዲያ አቤት። አሁን እሷ ትገዛ ካሰበችውና ከተሰበረው ዕቃ ጋር ምንም ያገናኘው ነገር አለ አይደል? አዎ። ታዲያ ለምን አንተ ኬዙን አትይዘው? በዚህ ደረጃ የጠለቀ የህግ እውቀት ካለ አንተ ያዟት ኬዙን ይኸው። ከኔ ከተመሰከረልኝ የህግ ባለሙያ ሙሉ ቀን የተሻለ የህግ እውቀት ካለ አንተ ያዘው። እኔ እዚህ ምን አደርጋለሁ? እንደውም አልሰራም። ተው ልጄ እባክህ ተው። ልጄ እባክህ ነገሩን ተውና ቀጥል። ልጄ እባክህ ሙሉ ቀን እባክህ፣ ኧረ እኔን ከዚህ ጉድ አውጣኝ እባክህ። ይሄ ሰውዬ እኮ ስራ መፍታቱ ነው እንደሚያንቀዣብረው። አዎ አሁን እሱ የሚለውን ትተህ እባክህ ቀጥል ልጄ፣ እባክህ ልጄ። ሱማ ትቼስ ልሂድ ብል የሙያ ስነ ምግባሬ እንዴት ያስኬዳል? ኧረ እባክህ። እርሶ ሰውዬ ምን ሆነዋል? እኔ በደልኩት ያስቀየምኩት ነገር አለ እንዴ? ይቅርታ አድርጎልኝና እንደው ይሄ ሰውዬ ባለበት ስራ ይመስላል። ይሄ ሰውዬ እባክህ፣ ይሄ ሰውዬ አለኝ እኮ። ይኸውልህ በቃ ተው እስኪ ስራውን እስኪ ጨርስ ድረስ ዞር ግድ የለህም። እስቲ ሐሳብ ነው ስራውን እስከሚጨርስ ድረስ አንተ ዞር ብለህ ኳስ እንኳን በዚህ ሰዓት የለብህም። ታንኩን ፈታችሁ ቃል ያመጣል። ይሄ ሰውዬ ባትጋሽ በጥባጭ ካለ ማን ጥሩ ይጠጣል? ጥሩ፣ አሁን መቀጠል እንችላለን። ኦኬ፣ ምን ላይ ነበር ያቆምነው? የቤት አስቤዛ ላይ። ይቅርታ፣ የገዛሽው አስቤዛ ምን ነበረ? ያው የተለመደው ነው። ዘይት፣ ስኳር፣ ሽንኩርት፣ ፓስታ፣ መኮረኒም ገዝቻለሁ መሰለኝ። አሰግድ፣ በመሰለኝ የሚሆን ነገር የለም። this is important። አቤት። ቆይ እንዴ፣ ወደ ዋናው ጉዳይ ወዴት ነው የምገባው? መጀመሪያ አቶ በስንቱ አንድ የደውለህልኝ አላነሳሁትም ማለት ምን ማለት ነው? አዎ አላየሁትም ወይ አልተመቸኝም፣ አለበለዚያ ደግሞ ማንሳት አልፈለኩም። ለምንድን ነው የማይመችህ? ስራ ላይ ሆኜ ነው። ምን ማለት ነው? ስራ አለ እንዴ ማለት ምን ማለት ነው? ስማ እህቴን አገባህ እንጂ እኔ እናንተ እኮ ስልክ መቀየር እንኳን የሚገባን ሰዎች እኮ አልነበርንም። በል በስንቱ አንተ ስራ ብትፈታም ስራ ያለን ሰዎች አለ።
ስለዚህ እየደወልክ እንዳትበጠብጠን አሳስብሃለሁ በህግ ይቅርታ እንግዲህ አሁን መቀጠል እንችላለን ከዛ አስቤዛውን ይዤ ወደ ገንዘብ ተቀባይዋ እየሄድኩ እያለሁ ይቅርታ አሁን ቀጥይ ከዛ እየሄድኩ እያለሁ አንድ ትልቅ ሴትዮ የአልኮል ድርድር ላይ ቆማ ማውረድ ስላቃታት እንዳወርድላት ጠየቀችኝ መልካም ጥሩ ይሄ የተሰበረው አልኮል ማለት ነው አይ እኔ እያለሁ አልተሰበረም good nice ኦኬ ማን ነው እኔ ነኝ ማዬ እነዚህ ሰዎች ስራ የላቸውም ማለት ነው ጎበዝ እኔ ምን አውቄ ልጄ እኔ ምን አውቄ ወይ እናቴ ቆንጆ ምናችሁ ነው በቀን በሩን የቆለፋችሁት ስራ ላይ ስለሆንን ነው ምን ደሞ ነገርኩት አይደል እንዴ እሱ ነው አይደል ላከ ምን ብሎ ነው ደሞ የሚልከው በሰላም ነው በሰላም ነው አሁን ያመጣሽበትን ጉዳይ ጨርሽና ወደ ስራሽ እኛ ስራ አለ እሺ አይኔማ ነገ ለስራ ጉዳይ ወደ ክፍለ ሀገር ስለምወጣ ለነግራችሁ ነው አመጣጤ ማዬ በዛውም ልጆቹን እንድታዩ ለነግርሽ እሺ በቃ ምን ነው ጥሩ ምንም ስላልነገርሽን እናመሰግንሽ ሰምታችኋል አይደል አዎ እሺ ምን ላይ ነበር ያቆም ነው አስቤዛው ቆይ አንተ ለምንድን ነው በዚህ ልክ የሚከፋ ይሩት አንቺ አይገባሽም ለምንድን ነው ማይገባኝ አይገባሽም ተይው በዚህ አንተን ብቻ እኮ አይደለም እኔንም አመናጭቀው ነው ያባረሩኝ አሰግድኩ የሆነ ጉዳይ ገጥሟት ነው አንቺ ነሽ እኮ አንቺ ነሽ ይሩት እኔ ባዳዋለሁ እንጂ ኡርባና ቢስ ሆኜባቸው ነው ማረባ ሰው ሆኜባቸው በዚህ እንደው አንተ ብቻ ነህ እንደ ማስጠንቀቂያ ደብዳቤ ተሰጠ ቆይ ለምን ሆነሃል ሲገለጥልኝስ ሐቁ ሲገለጥልኝስ አረ ከዚህስ ባይገለጽልኝ ይሻል ነበር ምን ነው ፈጣሪ እንደው ምን ስትል ነው ይሄ ሽንኩርት የሚባል ነገር የፈጠርከው ነው ሽንኩርት ሁሌ ደቆ መከተፍ አለበት ያለው አረዲያ ሄድ ገብተህ እንደምትሆን ትሆናታለህ ምን አባቴ ላድርግ አይዞህ ምን ይበሽኩርት እጄ ልቃጥ ወንዝ
እንደው እባክህ ኦይ ተረጋጋሽ። ይገባሃል ማለት ነው ወይስ ዝም ብለህ ነው? ኧረ ድምፅ ልጨምርልሽ። ምንድን ነው የሚሸተው? ወይኔ ድስቱ ምን ላድርግ? ወድጄ ነው እንዴ? ልጆቹ አሁን ይኸው ቁርስ ሳይበሉ ሄዱ። ምን ላድርግ? አየህ፣ ከቅርብ ጊዜ ወዲህ እየተገለጠልኝ ነው የመጣው። ለነገሩ ለእኔ ብቻ ሳይሆን ሰዎችም የኔን እርባና ቢስነት ማየት ጀምረዋል። ቆይ እንደዚህ አይነት ሀሳብ ጎብኝቶ ያውቃል? ይሄ ህይወቴ አሁን ከመጣበት በተለየ መንገድ ሄዶ ቢሆን ኖሮ የሚል ሀሳብ ወይም ደግሞ የትኛው የህይወት ክፍል ላይ እንደተሸወድክ ለማወቅ ሞክረህ ታውቃለህ? ለምሳሌ እኔ እንደተመረኩ ከምቀጠር የሆነ የራሴን ቢዝነስ ጀምሬ ቢሆን ኖሮ አላደል በሙያዬ ስኬታማ ብሆን ኖሮ እንደ እርባና ቢስነት አይሰማኝም ነበር። አዎ ህይወቴ ሌላ ነበር የሚሆነው። ሚስቱ ልጆቹ የሚኮሩበት አባወራ፣ ሰዎች ገና ከርቀት ሲያዩት ፈገግ ብለው የሚቀበሉት አብረውት ለመሆን የሚመርጡት ሰው ሆን ነበር። አስበዋል? ሙሌ እንኳን ካቅሙ ሲዘባነንብኝ አንድ አባት ልጆቹ ከሆነ አላስፈላጊ ፉክክርና ቅናት እንዲተርፉ ከፈለገ ቴሌቪዥንና ሶሻል ሚዲያ ላይ የሚያሳልፉትን ጊዜ መቆጣጠር ነው። ሶሻል ሚዲያ ባይ ኔቸር ኢትስ የፉክክር ሜዳ። እኔ የምለው የኔ ሄኖክ የቤት ስራችሁን ሰርታችሁ ነው ቴሌቪዥን የምታዩት? እኔ ያው ሰርተሻል። አንተስ ሄኖክ? አንተ ሄኖክ? አቤት። አንተን አይደል እንዴ የማናግረው? እኮ ምንድን ነው? የቤት ስራን ሰርተህ ነው ወይ ቴሌቪዥን የምታየው? አባዬን አስፈቅጄዋለሁ። ይሄና ትሰራለህ ብሎኛል። አባታችሁ መች ቤት ገብቶ ያቅና ነው? ይኸው ቤት ከመጣ እንኳን 3 ቀን ሆነ እኮ። ያኔ ነው ያስፈቀድኩት። ብዙ ጊዜ አይጥማቸው። ይሄ እንደ ሀገራችን ባሉ ጥንታዊ የሰው ልጅ ስልጣኔ ባለቤት በሆኑ ሀገራት ላይ ስለነበሩ ስለተሰወሩ የሰው ልጅ ትላልቅ የሳይንስ አበርክቶች በፍጹም እንዳነሳ የማይፈልጉ ብዙ ሰዎች አሉ። ለምን በል ሰዎች ብዙ ጊዜያቸውን ማህበራዊ ሚዲያ ላይ የሚያጠፉት ስለማይመለከታቸው ሰው አለባበስ ወይም የግል ጉዳይ ከራሳቸው ጋር በማነጻጸር። ትክክል። አይ በስንቱ እኔ እኮ ጨዋታው ሁሉ ነው የሚጥመኝ። የሚያቀርባቸው እንግዶች ብትይ እላይ የተሰቀሉ እኮ ናቸው። አለሽ የኛ ቤት ጉድ። አቤት ራይ አይዞን አባይ። እኔም የግጥም መጽሐፌን ለማሳተም ስፖንሰር እንዲያደርገኝ ሂሩቴን አናግሪው ብያታለሁ። አንዴ ትታተም እንጂ በቃ አለቀ። እንዴ እሷስ ቢሆን እድል ቀንቷት እንጂ እሱ ላይ የጣላት ይሄኔ ምን ትሆን ነበር? ስማት
የእኔ ጉዳይ ሳያልቅ ያንተም ጉዳይ ጨምረበት እንዳታስተጓጉልብኝ። ምን ችግር አለው? ዋናው ይሳካለት እንጂ ለሁላችሁም ይበቃል። እዚህ ነው ቢረሳውስ ስንት ስራ ያለው ሰው እኮ ነው። ሄሎ ልጆች እኔ የኔ ቤተሰብ ፈጠን አቤት አባ። ፈጠን ስራ ረፍዷል። ፈጠን በል። እሺ አባ። ደህና አደርክ በስዬ? ደህና አደርሽ ሂሩት። ቁርስ ሳትበሉ ነው እንዴ የምትሄዱት? አይ ገንዘብ ሰጣችኋለሁ፣ ውጪ ይበላሉ። ይሄ ነገር ግን አልበዛም? የቱ? ሁሉም ነገር እንዴ። እኔ በጧት ተነስቼ ቁርስ መሰራው እኮ በልታችሁ እንድትሄዱ ነው አይደለም እንዴ? ብየዋ ወይ ደግሞ ፍሪጅ አስቀምጪው በኋላ ትበይዋለሽ። ተነፈሽ ረበሽ። ሶሪ ሳላስበው። አስበሽ ተንፍሽ። ችግር አለ እንዴ? አሁን ከነገርኩ ውጪ ስራ ቦታ ማስጠንቀቂያ ሰጥተውኛል። ዋይ ለምን? እያረፈድኩ አስቸገርኳቸው እየቀረው። ለምን ታረፍጃለሽ? ለምን ትቀራለሽ? ስራ አይደለም? እንደውም ጥሩ አጋጣሚ ነው። በዚሁ ሰበብ ተይውና የሙሉ ጊዜ የቤት እመቤት ሁኚ። የሚከፍሉሽን እከፍልሻለሁ። እንደገና ተነፈሽ። አስቤው። ጉድ ልጆች ልውጣ። ለማንኛውም እነማዬ ራት የጠሩን ዛሬ ነው እንዳትረሳ። ሺት ምንድን ናቸው? ቤተሰቦቼ ናቸው። አይ ኖ ሌላ ጉዳይ አለ። ከቻልኩ ለመምጣት ሞክራለሁ። ምን ማለት ነው ከቻልኩ? ከሳምንት በፊት አይደል እንዴ ቀድሞ የነገሩ? ረሳለሁ። ብዙ ኃላፊነት አለ። ረሳለሁ። ካልመጣው ይቅርታ በያቸው። ለእናትሽ ለአባትሽ። ምን ሆነሃል? በስንቱ እነሱ ያንተ ይቅርታ ምን ያደርግላቸዋል? አንተን እኮ ነው የሚፈልጉ። እንደምንም ተቸግረ ከቻልኩ መጣለሁ። አባዬ ግን ለምን እንደፈለገ ገብቷል። አይ ኖ ሂ ሶ ቀበጥ። ገና ድሮ ጎል ኪፐር ስለነበረ ለኮችነት እኔ ሪኮመንድ አድርገኝ ይላል። ለስሜስ ለክብሬ ቤተሰብ አንተስ ኳስ ሳትጫወት እየተነተንክ አይደለም? ዋት በቃ ቢዩ ሂዱ። ይኸውላችሁ በፕሮግራሜ ላይ እንደ በስንቱ አይነት ትልልቅ ሰዎች እንዲገኙ አይደል? በስንቱ ግጥም ይወዳል እንዴ? ዘማቲው አልገባችሁም? ዋናው ነገር በስንቱ ግጥም መውደድ አለመውደዱ አይደለም፣ ፕሮግራሜ ላይ መገኘቱ ነው። በተለይ ደግሞ ዛ ፖድካስቱ ላይ ስለ መጽሐፌ ወይም ስለ ፕሮግራሙ ትንሽ ነገር ካወራ አለቀ። ምኑ ነው የሚያልቀው? የታተመው መጽሐፌ ነው። እዛው ላይ ሁለተኛ እትም እንዲታዘዝ ካልተደረገ ገበያ ላይ የኔን መጽሐፍ ማግኘት አዳጋች ነው የሚሆነው። ባካ አታክተወራጭብኝ። እዚህ የኔ ጉዳይ ካለቀ በኋላ ወደ አንተ ጉዳይ ለሚሄደው ነገር ይሄን ያህል መወራጨት ያስፈልጋል? ቆይ ምን ችግር አለው? የሁለታችንንም እኩል ቢጨርስ ነው። አይሆንም። ለምን? ቀርባቱ የኔ ነው። ምንድን ነው የሚቀርበው? ከቱም እሱ የኔ ልጅ ባል ነው። ለኔ ደግሞ የእህቴ ባል ነው። እና ለማንኛችን ይቀርባል? ለማን ይቀርባል? ለማን ይቀርባል? ለማን ይቀርባል? ለማን ይቀርባል? ለማን ይቀርባል? በባንቺ ረጌ ሞት ስልኬን ቻርጅ ላይ ረስቸው ሞት ይርሳኝ። ወይም ማያረኔንም ሞት ይርሳኝ። ደጅ እህሉን አስጥቼ ረሳሁት። ወይ እየበላ እባክህ ብላ በፌ ብላ። አይንኩት እየበላ ይዣለሁ እኔ ያው እንግዲህ ምን ታረጉታላችሁ? ሰው በጣም ደፋር ሆኗል። ደፋር። አዎ የኔን ግጥም ራሱ የተቸው ልጅ ይሄ ማህበራዊ ሚዲያ አንቂኒ ምናምን የሚለው ምን እንዳለኝ ታውቃለህ? አንተ ደግሞ ባለው አትማዘለት። አንተ
ኖ ያውራ አውራ ፕሊዝ በአንተ ያምራል። እሺ አንድ የግል ሬዲዮ ጣቢያ ማስተዳድር ነኝ ምናምን የሚል አንድ ስሙ አይያዝልኝም። ገበታ እንደዚህ ቴስት ለማድረግ ነው እኮ አይነት ነው። እናላችሁ አንድ የኔም ፖድካስት ወጥሮ የሚሰማ እና እሱን በፕሮግራሙ ላይ የሚተች ሰው ነበረ። ኧረ እባክህ እሺ ረበሸኝ ኢማጂን አይኑን በጨው አጥቦ እሱ ፕሮግራም ላይ ኢንተርቪው እንድደረግለት ለምን በነጋችን ማል ነገር ያነሳዋልና ያለፈ የነገርኩህን ነገር እንዴት አደረከው? ረበሹኝ ነገር ያነሳዋል ሲሉ አሁን ራሴ ምንድን ነው የሚያገናኘው ብዬ ጭንቅላቴ ውስጥ እየፈለግኩ ነበር። ካሞን ይሄ እኔ እንኳን ኳስ መጫወት ካቆምኩ ረጅም ጊዜ ሆነውን ላሰልጥን ያሉትን ነው። ጨዋታ በጣም ተስማምቶኛል። ግን እኮ ያን ያለ ረጅም ጊዜ እኮ አልሆነውም መጫወት ካቆምኩ። አባዬ እኮ ብዙ ጊዜ አልሆነውም እኮ አንድ ሁለት ትውልድ ቢያልፈው ነው። ብላንጂ ነው በቃ ይበቃል። መጸዳጃ ወዴት? ወደዛ ነው። በዚህ ነው። አባዬ በማይሆን ሰዓት የማይሆን ነገር አንተተህ አፒታይቱን ዘጋኸው አይደል? ስማ እቺ ሌሊት አንጋት እንጂ ሁለተኛ ቤት ድርሽ እንዳትል። ማኔ አንተ አንዴ ግጥሜ ታተምልኝ እንጂ እኔ እዚህ ቤት ድርሽ የምለው እማዬን ሽርሽር ለመውሰድ ነው። እሰይ የኔ አንበሳ ያርግልህ። አሜን። ሲያምርሽ ይቀራል። እንኳን የሱ ግጥም ሊያሳትም ቀርቶ እኔ እንኳን የነገርኩትን ነገር በሁሌ ሰማኝ አይመስለኝም። ይሄ ቱሪናፋ ይሄ ኳስ በእግሩ ነክቶ የማያውቅ ሰው እኔ እንኳን ጨዋታ ካቆምኩ በስንት ጊዜ ነው። ቱሪናፋ ዳሩ ገንዘብ ባለጌ ነው የሚያደርገው ሲኖርሽም ሳይኖርሽም። እውነት ነው። እዚህ ጋር ከአባዬ ጋር እስማማለሁ። ስለ ግጥም ሴት አባቱ ያውቅና ምን ያቀና ነው አለማፈሩ ደግሞ አንድ የተከበረ ትልቅ የሬዲዮ ጣቢያ እሱ ለኢንተርቪው ጋብዞት እንደ ስድብ መቁጠሩ እሱ እኮ የሚገርም እኮ ነው። ቅሌታ ብጥርቅ ሁሌ በተረጋጋ ሂሩቴ መሲ ወይ ምን ነው ተነሳሽ? ደህና መጣሽ? ደህና መጣሁ። እንዴት ናችሁ? እንዴት ነሽ? ደህና ነህ? እንዴት ነህ? ውይ እስቲ አምጣው በእናትህ ናፍቆኛል። ተኝቷል። እስቲ አምጣው በስ ተኝቷል። ሂሩቴ እውነት በል ወይ ከተኛ ልጆቹ ደህና ናቸው? ደህና ነኝ። ደህና ናቸው? እርግጠኛ ነህ? አዎ እርግጠኛ ምን ነው ደህና ናቸው? አበዛህ ብዬ ነው። አይ ደህና ስለሆን እኮ ነው። ደህና ናቸው?